ሙሉ ከነሳው አይሰስብም እንትን እናድርገው። ይሄ በቃ አሪፍ ነው። እነሱ ላይ ያለው ብሉ በቃ ከመጣ አሪፍ ነው። እየመጣ ማለት ነው። ከዋይዶ ምን እናድርግ መሰላችሁ? ጋይስ ስሙ መቤቴን ጅብ ስሙ 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 ያው ስማ ስማ ሰላም ሰላም እንዴት ናችሁ ኤቭሪዋን አሁን ደግሞ የሚገርም ቢሃይንድ ዘ ሲል ላሳያችሁ ነው የመጣሁት ያለ ነው ሳንሱ እዚህ ጫካ ውስጥ ነው ጥቅጥቅ ያለ ጫካ ውስጥ ይሄው እኛ ነን ያለ ነው 4 ሰው 5 ሰው ነው ያለ ነው የሚገርም ስራ ለእናንተ ሲቀረጽ ከካሜራ በስተጀርባ ያለውን ሞመንት ለእናንተ ላሳያችሁ ነው ማርያም እንኳን አይኔ ላይ ላይት አብርቼ ምንም ነገር ነው የማይታየው ከሌሊቱ 5 ሰዓት መሆኑን ላሳውቃችሁ ወዳለሁ ጅብ አለ ተስማምተን ነው ዛሬ የምንሰራው እስከመጨረሻው ቆዩ የሚገርም ቻሌንጅ ያለው ሙዚቃ ለቃቸው አይኔ ላይ እየበራ ምንም ማየት አልቻልኩም አይወድም ይመጣል እሳት ያው ጅብ እሳት ይፈራል ተብሎ እሳት እያቀጣጠለ ግን አለ እዚህ ጅብ ማርያም ቁም ነገር እኮ ቅድም አለ ታጣፈሩ አራ ምን አይተናኮልም ግን አይተናኮልም ብቻ እንቆመች ይካል ምን ተብቀዳት ምን አለ እኮ ጫካ ነው ሌሎ ዛፍ ይቆርጣል ከላ ኦኬ አሬ በቆሎ ይዘን መምጣት ነበረብን በቆሎ ይዛችሁ መምጣት አለበት ማርያም ነው እያልኩ አልነበረ ጋይስ በቆሎ ይዘን እንግባ አላልኩ ጽጌ ምን አለች ብለን ነበር ጋይስ ስሙ መቤቴን ጅብ ስሙ 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 ያው ስማ ስማ ኧረ ተው ባያ ካሜራ በቃ ይዘህ ነው መለጠ ምን አገባኝ የሳይ መጀመሪያ ሳይግል አትናገሩም ነበር እንደውም ባያ እሳቱማ ይውረድ ተባለ ግን አይሆንም አይደል እንደዚህ ሄዱ መስሎኝ ቆርቆሮ ሊያመጡ ነው እንደዚህ ከተደመጠ ነገር ነው ጅባዬ እኮ እሱ አይደለም መጀመሪያ ግን ጅቡ ነው አንተ ላይ እንዴት ነው ስሜቱ ቀረብ አለ ያው ግቡ ጽጌ እናቴ ኦን ስፒከር ኦን እንዳይቃጠል ስፒከር እንዳይቃጠል ያው ይሄን እንትን ነው ወደዛ ሳውጋች ሙሉ ከነሳው አይሰስብም እንትን እናድርገው። ይሄ በቃ አሪፍ ነው። እነሱ ላይ ያለው ብሉ በቃ ከመጣ አሪፍ ነው። እየመጣ ማለት ነው። ከዋይዶ ምን እናድርግ መሰላችሁ? እናውጣ መኪና ማርያም አሁንም አይ አልወጣ ሰጣ እምቢ አለ። የት ቦታ ጠፋ እኮ ሚኪ ተው በቃ እንዴ እና ብራው እንዴ ይማረጋ በዚህ ብሉና ይሄን አንተ ተቀማ በዚህ ብሉና ወራ ብሮ ሄዳ አንተ ግባ በደንብ እንደዚህ ግባ። አዎ
ከታች እንደዚህ እስቲ አንተ አብራዝ አይደለም ውጣ እንጂ አንተ በለው ይገባል። ሮሊንግ ሙዚቃ እሺ አክሽን የፈለግከውን አድርግ። ሴታፑን ወድጄዋለሁ እያልኩ እሺ ልግባ። ታሪክ ነው። ሬዲ የስ አንድ አውት አደርጋለሁ። ጽጌ ምን ታደርጊልኛለሽ? እሺ አክሽን ለብቻዬ ስጨፍር ምናምን እንደዚህ ምናምን ልበል። እሺ አክሽን ሬዲ አክሽን እንደዚህ ምናምን እዛው ሳትወጡ ከፍሬም ሰውነት ሳይንቀሳቀስ ጃንስ ብቻ ሊፕሲንግ አደረግ አይ ሊፕሲንግ አለው። እሺ ሬዲ የስ አክሽን አክሽን ይቅር ብሏል። ሬዲ ሬዲ አክሽን
ሬዲ አክሽን 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 ዜሮ ዜሮ ማርያምን ኢንታይም ማለት ይሄ ነው። ዘፈኑ ሲያልቅ ላይቱ ሲያልቅ ለቤታችን ልንበቃ ነው። ጋይስ ቀረጻ አልቆ በመጨረሻም ወደ ቤት ሂዱ ተፈቅዷል። ሳባውያን ይችላል። በሌሊት 7 ሰዓት ሳንሱዚ ጫካ ውስጥ ተአምር ነው የሰራው። ተአምር ጠብቁ። ይችላል። የሳይ ዋው ዋው። እዚህም ጫካ ነው። ምን ውስጥ እንዳለን እዩ እና እዚህ ውስጥ ምን ሰራ ሳባውያን? እናቴ ትሙት ትችያለሽ፣ እናቴ ትሙት። እዚህ ጋር ደግሞ በቆሎ ቢኖር አልወጣም ነበር። እንውጣለት እና ዛሬ ነበረን ቀረጻ ይሄንን ይመስላል። የሚገርም ነገር እንዳሳያችሁ ተስፋ አደርጋለሁ። ከካሜራ በስተጀርባ ያለውን ሀስል፣ በነገራችን ላይ ይሄ ሁሉ ሀስል የተሰራው ለስንት ደቂቃ ይመስላችኋል? ለ26 ደቂቃ ለቲክቶክ ቪዲዮ። ደቂቃ አይደለም ሰከንድ፣ ይቅርታ፣ ለ26 ሰከንድ ቲክቶክ ቪዲዮ ምን ያህል እንደሚለፋ አሳይቻችኋለሁ። በዛ ላይ ጥበበኛ ሰው እዚህ ጋር አለ። ጽጌና ያቡም ቀውጦታል። ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። ቡም